በኤአይ ስለሚሰሩ መዝሙሮች ጥቂት ነገር ልበላችሁ። ትንሽ ቪዲዮ ረዘም ሊል ስለሚችል በትዕግስት አስጨርሱ። አንድ ዘማሪ ወይንም ክርስቲያን ማወቅ ያለበት በጣም ወሳኝ ነገር ምንድነው? የመጀመሪያው ነገር መዝሙር ለእግዚአብሔር የሚቀርብ ሕያው መስዋዕት ነው። መዝሙር ኮንሰርን የሚያደርገው ሰዎችን አይደለም፣ ለእግዚአብሔር ብቻ እንካ ብለን የምንሰጠው ስጦታችን ነው። መጽሐፍ ቅዱስ ሲናገር በዕብራውያን መጽሐፍ ላይ ምንድነው የሚለው? ስለዚህ የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከናፍርቶቻችሁን ፍሬ በኢየሱስ ክርስቶስ በኩል ለእግዚአብሔር እናቅርብ ይላል። መዝሙር የከናፍርቶቻችን ፍሬ ነው። ለምሳሌ በመዝሙር ውስጥ እግዚአብሔር ቴንኪዩ በምንልበት ጊዜ ወይንም አመልክሃለሁ፣ እገዛልሃለሁ፣ አድርገህልኛል በምንልበት ጊዜ ሪሊ ከውስጣችን የመነጨ የከናፍርቶቻችን ፍሬ ነው። አንድ ዘማሪ ወይንም ክርስቲያን ሄዶ በኤአይ መዝሙር ስራልኝ ብሎ የሆነ መዝሙር ከሰጠው በኋላ ይህንን ቢዘምር የከንፈር ፍሬ ሊሆን አይችልም፣ ምክንያቱም ከውስጥ የመነጨ አይደለምና። ሁለተኛው ነገር ሁልጊዜ የዲያብሎስ ትልቁ ዓላማ የክርስትናን አመለካከት ማኒፕሌት ማድረግ ነው። አንድን ሰው ከመሰዊያው መለየት ነው። መስዋዕትን ደግሞ አንድ ሰው ሊሰዋ የሚችለው በትክክል በመሰዊያው ላይ በሚገኝበት ጊዜ ነው። ስለዚህ ሁሉ ነገር በጣም ኢዝሊ ልታደርጉ እንደምትችሉ ሊያሳያችሁ ነው። ኖ ለእግዚአብሔር የሚቀርብ ነገር ሳክሪፋይስ አለው። ለምሳሌ በብሉይ ኪዳን ዘመን ሰዎች መስዋዕት እንዴት አድርጎ እንደሚያቀርቡ እናያለን። በአዲስ ኪዳን ዘመን ግን ራሱ ኢየሱስ ክርስቶስ መስዋዕት አድርጎ ቢያቀርብም እንኳን ከኛ ኤክስፔክት የሚደረጉ ነገሮች አሉ። ለምሳሌ ፌሎሺፕ ማድረግ ከእግዚአብሔር ጋር። መዝሙር የዚህ ውጤት ነው። መዝሙር በጾም ጸሎት ውስጥ የምታሳልፉት የህይወታችሁ ውጤት ነው። በሪያሊቲ በተለያዩ በክርስትና ጎዳናዎች ውስጥ በማለፍ የምታመጡት ውጤት ነው። ሶስተኛው ምንድነው? ኤአይ ከእግዚአብሔር ጋር አይገናኝ፣ አይጾም፣ አይጸልይ፣ ነገ መጥቶ ቤተክርስቲያን ላይ አምልኮ አይመራ፣ አያጸልይ፣ የእግዚአብሔርን ቃል አያነብ። ታዲያ የዚህን ውጤት የሆነ መዝሙር አምጥታችሁ ሶሻል ሚዲያ ላይ ብትለቁ ወይንም ቤተክርስቲያን ላይ እንደ አልበም አድርጋችሁ ለመልቀቅ ብታስቡ ወይ ለመዘመር ብታስቡ በጣም የወረደ ከአንድ ክርስቲያን የማይጠበቅ ነገር ነው። አራተኛው አንድ መዝሙር ስራልኝ ብላችሁ ለኤአይ በምትሰጡበት ጊዜ ከ30 ሰከንድ ባነሰ ጊዜ ውስጥ አንድ መዝሙር ሰርቶ ጨርሶ ይሰጣል። ምንም ኢንቨስት የምታደርጉት ምንም ሳክሪፋይስ የምታደርጉት ነገር የለም። የምትዘምሩት መዝሙር ለማን ነው? ለእግዚአብሔር የሚቀርብ ከሆነ እግዚአብሔር እንደዚህ አይነቱን ስራ የሚያነክስ መስዋዕት ወይንም የታወረ መስዋዕት የሚለው ነው ብዬ አስባለሁ። ምክንያቱም ለእግዚአብሔር የምታቀርቡት ነገር የተመረጠ ውድ የሆነ ነገር ነው። ለእግዚአብሔር የምታቀርቡት ከህይወታችሁ የመዓዛ ሽታ ያለውን ነገር ነው ለእግዚአብሔር የምታቀርቡት እንጂ የሆነ በሰከንዳት ውስጥ ሰርታችሁ አሁን ይዘመራል ብላችሁ ብትወስዱ ለእግዚአብሔር የማይገባ የናንተ ለእግዚአብሔር ምርጥ ስጦታችሁ ያልሆነ ነገር ነው ማለት ነው። እግዚአብሔር ደግሞ የሚባላ እሳት ስለሆነ ዕብራውያን 12 ላይ ምንድነው የሚለው? ስለዚህ እርሱን ደስ እያሰኘን እርሱን እግዚአብሔርን በመፍራት እናምልከው ይላል። ዊዝ ሪቨረንሻል ፊር ነው በእግዚአብሔር ፊት የምትቀርበው እንጂ ኬትም ለቃቅመ ባመጣኸው እዘምራለሁ ብትል it doesn't work። አምስተኛው ነገር የኤአይ መዝሙር የሰዎችን ስሜት እንጂ መንፈስ በፍጹም አይነካም። ስለዚህ ማንን ነው ፌክ የምታደርጉት? ማለት ስሜትን ዋው ምናምን ሊያስብሉ ይችላሉ፣ የሰዎችን ህይወት አይነኩም። የመጨረሻው ደግሞ ምንድነው? የምትዘምሩት ለማን ነው? የሰዎችን ስሜት ለመንካት ነው ወይስ እግዚአብሔርን ለማስደሰት ነው የምትዘምሩት? ስለዚህ ይህንን ሁሉ ጠቅልለን በምናይበት ጊዜ በኤአይ የተለያዩ በጣም ብዙ ዘማሪዎች እጅግ ዋጋ ከፍለው የዘመሯቸውን መዝሙሮች እንዲሁ በቀላሉ በ30 ሰከንድ ውስጥ ሪሚክስ እያደረጋችሁ ለሶሻል ሚዲያ ጆታ ብላችሁ የምትለቁ ይህንን ባታደርጉ ለምንሰራቸው ስራዎች ለእያንዳንዱ ደግሞ ምን ሰርተሃል ብሎ የሚጠይቀን ስላለ የምንመልሰው መልስ በአንደበታችን ሊኖር ይገባል። ስለዚህ በኤአይ መዝሙር ለመስራት በፍጹም አታስቡ። ቴክኖሎጂን ዓለማዊ ለሆኑ ነገሮች መጠቀም ይቻላል። ሰማያዊ ለሆኑ ነገሮች ግን ቴክኖሎጂን በመጠቀም መስራት በፍጹም አይቻልም። በጣም እኔ መንፈሳዊነት ላይ ደስ ከሚለኝ ነገር አንዱ ምንድነው? ፌክ ማድረግ አይቻልም። ኢቨን ሰዎች አንተን ባያዩ እንኳን ሩቅ ሆነ የምትኖረው ህይወት ኢንፍሉዌንስ ያደርጋል። ይሄ የስፒሪቹዋል ዓለም ፕሪንሲፕል ስለሆነ ይህንን መከተል ግድ ነው።